ውድ ቤተሰቦች እስኪ ምናልባት እኔ እያሰብኩ ያለሁበት መንገድ ስህተት ይሁን ኦር ደግሞ እናንተም እንደዛ ይሰማችሁ ይሁን እሱን ነገር ቼክ ማድረግ ፈልጋለሁ። ግን እንደው ሁላችንም አሁን ሀገር እንላለን እንደው ምን አለ ኢትዮጵያ የምትባለው ሀገራችን እንደው ሀገር ሁላችንን አቅፋ የምትኖር ሁላችንም ይዛ የምትጓዝ ሁላችንም የምታለማን ሁላችን የሁላችንም እናት ብትሆን ሁሉም ነገር ሀገር ሀገር እንላለን። እንደው ሀገር የምትባለዋስ ማናት? ኢትዮጵያ ራሱ ማናት ብለን እንላለን። እና እቺ ኢትዮጵያ ብለን የምንላት በሳር በእንጨቶች በአፈሮች ወይ ደግሞ በመልክዓ ምድሮች ብቻ የምትገለጽ ናት ወይ? ሰው ማለት ሀገር ነው፣ ሀገር ማለት ሰው ነው ሲባል ሁለቱንም በተጓዳኝ ሲባሉ እንሰማለን። ሰው ሀገር ማለት ሰው ከሆነ ሰው ከሆነ ሀገርን ሀገር የሚያደርገው በተለይ አሁን ካለንበት ሁኔታ አንፃር ሁላችንም ሀገር መሆን ካለብን እንደ ኢትዮጵያ በተለይ ሁላችንም አንድ መሆን አለብን ብለን እናስባለን ብዬ አስባለሁ። እኔ በራሴ አንድ እንሁን ማለት በባህሪ አንድ እንሁን፣ በመልክ አንድ እንሁን፣ በአስተሳሰብ አንድ እንሁን ማለት አይደለም። መልካችን ዝንጉርጉር ነው፣ ቋንቋችን የተለያየ ነው፣ የመጣንበት ዘር ግንድ የተለያየ ነው። ከዘር ግንዳችን አንጻር ከሚሰጠን መጠሪያዎች አንጻር ወደ 86 ምናምን ደርሰናል። ከዛ በላይ ነው የሚባለውና ይሄ 86ቱም አንድ እንሁን ሲባል ምን ማለት ነው? ቢያንስ አንዱ ለአንዱ አንዱ ሲቸገር አንዱ መርዳት መቻል፣ አንዱ ችግር ውስጥ ሲገባ ችግሩን መፍታት መቻል፣ አንዱ ወደ ተሻለ መንገድ ሊገባበት የሚችለው መንገድ ማሳየት፣ መተባበር፣ መተጋገዝ፣ መተሳሰብ ይመስለኛል። ይሄ ከሆነ ደግሞ አንተ አንዳንዴ ምን ይባላል? አንተ ላይ እንዲሆን የማትፈልገውን ነገር ሰው ላይ አታድርግ ይባላል። ያ ማለት ምን ማለት ነው? አንተ ተመችቶ እንዲኖር የምትፈልግ ከሆነ አንተ መብትህ እንዲከበርልህ የምትፈልግ ከሆነ አንተ የትኛውም ነገር ደህንነትህ ተጠብቆ መኖር የምትፈልግ ከሆነ የተሰጠ በተፈጥሮም በመንግስት አሰራርም የተሰጡ ነገሮች ተከብሮ መኖር የምትፈልግ ከሆነ ያውንንም ነገር ሌላውም ሰው ይፈልጋል። ስለዚህ አንተ መብት እንዲከበርልህ፣ ጥቅም እንዲከበርልህ፣ ሰላም እንዲጠበቅልህ እንደፈለግከው ሁሉ ሌላውም እንደዛ እንደሚሻ አውቀህ የእሱም መብት እንዲከበርለት ያንተም መብት እንዲከበርልህ በጋራ ለችግሮች መብት የማምጣትና የትኛው ነው ለእኛ የሚሻለው? እንዴት አድርገን አብረን መኖር የምንችለው? አንተ ምንድን የፈለክ ያለው ምንድን የጠየቅ ያለው? ጥያቄህን አስረዳኝ። ያንተ ጥያቄ እኔን የሚጎዳ መሆን መቻል የለበትም። ያንተ ጥያቄ እኔን የሚያሳቅቅ መሆን መቻል የለበትም። ያንተ ጥያቄ የኔን መኖር ህልውና ውስጥ መክተት የሚከት ነገር መሆን መቻል የለበትም። እስቲ ያስረዳኝና ሁለታችንም አብረን ልንኖር የምንችልበትን መንገድ እንፍጠር እስቲ ብለን ታልተጋገዝ ችግራችንን ፈተን በጋራ መቆም ካልቻልን ሀገርን በ3 በ4 እና በ5 ብሔረሰቦች መምራት አንችልም። እነዛም ብሔረሰቦች ደግሞ ሀገር ሊወክሉ አይችሉም። 86ቱን ብሔረሰብ ሀገር የሚወክል ከሆነ ኢትዮጵያ የሚያስብለው የዛ 86ቱ ድምር ከሆነ ያ 86ቱን ድምር ሀገሬ ናት የሚል ስሜት ሊሰማው ይገባል። ሀገሬ ናት የሚለው ስሜት እንዲሰማው ደግሞ ጎረቤት ከጎረቤቱ ቢያንስ መዋደድ መቻል፣ መተሳሰብ መቻል፣ መጠባበቅ መቻል፣ ችግሮቻቸውን መፈታታት መቻል አለባቸው። ያ ማለት ምን ማለት ነው? አንዱ ብሔረሰብ የራሱን ጥያቄ ሲጠይቅ ያንተ ጥያቄ ምንድን ነው? ከኛ መኖር ጋር የኛ መኖር ችግር ውስጥ የሚከት ነው አይደለም። እኛስ ያንተ ጥያቄ ተፈቶ እንዴት በጋራ እንኖር? አንተ ምንድን ነው ያጣኸው? እኛ አግኝተን አንተ ያጣኸው አለ? እስቲ እንየው። እኛውም እየኖርን ባለንበት ሁኔታ ተመችቶን እየኖርን ያለ ነው። ተመችቶንም የኖርነው ደግሞ ይሄ ነገር ተሟልቶልን ነው። ስለዚህ አንተ አሁን ይሄ ነገር አልተሟላለኝም ብለህ የምትል ከሆነ ምንድን እስኪ የጎደለ ምንድን አንተን እንደዚህ እንድትጨነቅ ያደረገ ነገር? እኛ ተመችቶን አንተ ሳይመችህ አብረን እንዴት ሀገር ልንሆን እንችላለን? ህዝብ ልንሆን እንችላለን? እኛ በልተን እያደርን አንተ ሳትበላ እያደርግ፣ እኛ ተኝተን እያደርን አንተ ሳትተኛ እያደርግ እንዴት አንድ ሀገር ውስጥ ነን ብለን ልንል እንችላለን? ተብለን መተጋገዝ ካልቻል፣ መተሳሰብ ካልቻል፣ አንዱ መተኛት አልቻልኩም፣ መቆም አልቻልኩም፣ መብላት አልቻልኩም፣ መኖር አልቻልኩም ሲል ያንተ ጩኸት ልክ አይደለም አፍን ዝጋ የሚባል ከሆነ ሀገርን ትተን ወዴት ነው የምንመጣው? እርስ በርሳችን ወደ መገለማመጥና ወደ በአይነ ቁራኛ መተያየት ነው። በአይነ ቁራኛ እየተያየን ደግሞ ስለ ሀገር ማሰብ አንችልም። ስለ መንገድ ማሰብ የምንችለው መንገዳችንን በአንድ መንገድ ማድረግ የምንችለው ለመንገዳችን የሚሆነውን አንድ አይነት ነገር አስበን ይዘን ስንነሳ ነው ብዬ አስባለሁ። አሁን በተለይ ኢትዮጵያ ውስጥ ያለው ትልቁ ችግር በተለይ የተወሰኑ ክልሎች ውስጥ ያለው ትልቁ ችግር ሰው መብቱን ሲጠይቅ መብቱን እንዳይጠይቅ መጨቆን፣
ሰው የራሱን መብትና ግዴታውን አያውቅም፣ ዝም ብሎ ይኖራል። ግን አንተ ግዴታና መብትን አውቀ ይሄ ነገር ይገባኛል፣ በተፈጥሮም በህገ መንግስትም በአሰራር ስርዓትም የተቀመጠው ነገር ሊፈጸምልኛል ይገባል ስትለው ይሄ ነገር እኛ ላይ ይሄ ሰውዬ እኛ ላይ ነው የሚነሳው ወይ ደግሞ ይሄ ማህበረሰብ እኛ ላይ ነው የሚነሳው የሚለው ነገር ልክ ነው ብዬ አላምንም። መጀመሪያ ስለ ማህበረሰብ ስለ አንዱ ነው ስለ ራሱ ነው ወደዚህ ስለ ሌላው መግፋትን ነው ያነሳው ያለው የሚለውን ነገር ማሰብ ካልቻል አንዱ የራሱን ችግር ውስጥ ነኝ ብሎ ሲያነሳ ችግር ውስጥ አይደለም አንተ ሆን ብለህ እኔን ልትጎዳኝ ነው ተብሎ የሚታሰብ ከሆነ መዘመንም አንችልም። በአንድ ሀገርም እንደ አንድ ሀገር ማሰብም አንችልም። እነዚህን ጉዳዮች እንደ ቆም ብለን እንደው ይሄን ለማሰብ መማርም ፊደል መቁጠርም አያስፈልግም እና እንደው ብናስብ ብንተጋገዝ ችግሮችን ሌላ አጀንዳ ከምንሰጣቸው እንደው ይህን ችግር እንዴት አድርገን ፈተን በጋራ ወደ ልማት እንግባ፣ ወደፊት እንጓዝ፣ ሀገራችን ቀይር ቢባል አይሻልም ወይ? ይሄ የሚያነሱት ግጭት ሊያስነሱ ነው፣ ይሄን የሚያነሱት ወደ ግድያ ውስጥ ሊገቡ ነው፣ ይሄን የሚያነሱት ወደ ወንጀል ውስጥ ሊገቡ ነው፣ ሆን ብሎ ሰው ለማፈናቀል ነው ተብሎ ከሚባል ለመፈናቀልና ግጭት ውስጥ ለመግባት ከምንዘጋጅ ለምንድን ነው እንደዚህ ጭንቅላት የምናዘጋጀው? ለምንድን ነው እነዚህ ሰዎች ሲጮሁ መድረክ ተፈጥሮ ውይይት እንዲደረግ ማይገፋው ብለን በጋራችን ለምንድን ማናወራው? አንዱ ሲጮህ ይሄ ሰውዬ ምንድነው ችግር ውስጥ ኑና እንጠይቀውና ችግሩን እንፍታለት ከቻል ለምን አይባልም? ሰው ሲጮህ እነዚህ ሰዎች የሚጮሁት ጩኸታቸው እስቲ ልክ ይሁን አይሁን እስቲ ቁጭ በሉ ሰብሰብ አድርጓቸውና አውሯቸውና ችግሯቸውን ፍቱላቸው። እየጮሁ ነው። የእነሱ ጩኸት ደግሞ እየተመቸን አይደለም። እነሱ ሲጨነቁ እኛ ዝም ብለን በደስታ መኖር እየቻልን አይደለም፣ እየተጨነቅን ነው አብረን። ስለዚህ እስቲ የሚመለከታችሁ አካላት ሰብሰብ ብላችሁ እስቲ ይሄን ጉዳይ እንደው መፍትሄ አምጡለት መባል ሲገባው ልክ አይደላችሁም፣ እንደዚህ አይደለም፣ ልክ አይደለም፣ የግለሰቦች ጉዳይ ነው፣ የጎጠኞች ጉዳይ ነው፣ የምናምን ጉዳይ ነው የሚባለው ነገር እንደ ውሃ ውስጥ እንዳለችው እንቁራሪት በአካባቢዋ እሳት ተነስቶ እንሸላሊት ሄደን እሳቱን እናጥፋ፣ ይሄ እሳት በኋላ እኛ ጋም ሊመጣ ይችላል ስትል ኧረ እኔ ውሃ ውስጥ ነኝ ተመችቶኝ ነው የኖርኩ ያለሁት፣ እሳት ደግሞ ውሃ ውስጥ አይገባ ምን ያደርግልኛል፣ ምን አለፋኝ ምናምን ስትል እሳቱን ለማጥፋት ባልዲ ይዞ ወደ ውሃ ሊቀዳ የመጣው ሰውዬ ከነ ውሃ አብሮ አብሷት ቀድቷት ወይ ደግሞ ጨልፏት ይዞ ሂዶ እሳቱን ለማጥፋት እዛ እሳት ውስጥ እንደጨመራት ማለት ነው። ሰው አንዳንዴ ማይመለከተን የመሰለ ጉዳይ የኛ ችግር ያልመሰለን ጉዳይ ነገ የጋራ ችግር ሊሆን ስለሚችል እንደው ችግሮች ባልተፈለገ መንገድ መጀመሪያ ባይታሰቡ፣ ሰው ሊያስብ ባልፈለገው መንገድ ባይታሰቡ፣ ትርጉም ባይሰጣቸው፣ መንገድ ባይከፈትላቸው፣ በቀላሉ መፍታት እየተቻለ በቀላሉ የጋራ ማድረግ የተቻለ ነገሮችን ማጥበብና ሌላ ጥበት ውስጥ መግባት ባይቻል ጥሩ ነው የሚል ስሜት ነው ያለኝና ይቅርታ፣ ምናልባት ይሄ የኔ ስሜት ስለሆነ ነው። አመሰግናለሁ።